መንግስትን የሚያሽከረክሩት 10 ኢትዮጵያውያን ቢሊዮነሮችም ኢትዮጵያ ውስጥ አንደኛ ቢሊዮነር የሆኑት እንደሚታወቀው ሻሊ አላሙዲ ናቸው። ሻሊ አላሙዲ በኢትዮጵያ ብቻም ሳይሆን በአፍሪካም ጭምር ከቀዳሚዎቹ ቢሊዮነሮች መካከል አንዱ ናቸው። መንግስት እጅግ ከሚጠነቀቅላቸው ባለሀብቶች መካከል አንደኛው ናቸው። መንግስት አቅም ሲያጥረው ጭምር ስልክ የሚደውልላቸው ሁሌም ትብብራቸውን የሚጠይቃቸው ቢሊዮነር ናቸው። ሻሊ አላሙዲ ከሚድሮክ በተጨማሪ በሳውዲ አረቢያ ነዳጅ በመውጣትና ለተለያዩ አገራት በማከፋፈል ይታወቃሉ። በተለያዩ የማዕድንና የኢንቨስትመንት ስራዎችም ላይ ተሳትፎ አላቸው። የሻሊ አላሙዲ አጠቃላይ ሀብት 10 ቢሊዮን ዶላር ነው። የወልዲያ ተወላጅ የሆኑትና የኢትዮጵያና ሳውዲ ዜግነት ያላቸው ሼሁ ፖለቲካ ላይ ያን ያክል ተሳትፎ ባያደርጉም መንግስት እንደ እንቁላል ተንከባክቦ ከሚይዛቸው ሰዎች መካከል ቀዳሚው ናቸው። ከኢትዮጵያ ሁለተኛው ቢሊዮነር ደግሞ ኢዮብ ማሞ ናቸው። የሀብታቸው መጠን 7 ቢሊዮን ዶላር ነው። ከሻሊ አላሙዲን በ3 ቢሊዮን ዶላር ብቻ ነው የሚያንሱትም። ኢዮብ ማሞ የሚኖሩት በአሜሪካ ሀገር በዋሽንግተን ዲሲ ሲሆን ከሻሊ አላሙዲ ቀጥሎ ሁለተኛ ኢትዮጵያዊ ቢሊዮነር ናቸው። ኢዮብ ቀዳሚ የሀብት ምንጫቸው የሪል ስቴትና የነዳጅ ቢዝነስ ነው። ኢዮብ ማሞ በጣም ጠንካራ ሰራተኛ እንደሆኑ ይነገርላቸዋል። ከምንም የተነሱት ኢዮብ ማሞ ዛሬ መንግስት የሚፈራቸው ታላቅ ባለሀብት ናቸው። ከነዳጅ ማደያ ሰራተኝነት ወደ ካፒታል ፔትሮሊየም ካምፓኒ ባለቤትነት እየተቀየሩት አቶ ኢዮብ አጠቃላይ ሀብት መጠናቸው 7 ቢሊዮን ዶላር ነው። እኒህ ኢትዮጵያዊ አሁንም በአሜሪካ ሀገር እንደሚኖሩ መረጃዎች ያመለክታሉ። ከኢትዮጵያ ሶስተኛው ቢሊዮነር ደግሞ ሳሙኤል ታፈሰ ናቸው። አቶ ሳሙኤል ታፈሰ ተወልዶ ያደጉት አዲስ አበባ ሲሆን የጨርቆስ ሰፈር ልጅ ናቸው። እድገታቸውን በጨርቆስ ቤተክርስቲያን አገልግሎት እየሰጡ እንደሆነም ታሪካቸው ይናገራል። ቤተሰቦቻቸው ድሃ በመሆናቸው ምክንያት መንገድ ለመንገድ እየሰሩ ቤተሰቦቻቸውን ያግዙ ነበርም። ቤት ለቤት እየሄዱ ቀለም ይቀቡም ነበርም። የኢንጂነሪንግ ትምህርታቸውን በአዲስ አበባ እየተማሩ ሳለ 3ኛ ዓመት ላይ አቋርጠው ወደ ግል ስራቸው የገቡት አቶ ሳሙኤል አሁን ላይ የ4 ቢሊዮን ዶላር ሀብትና የሰንሻይን ኮንስትራክሽን ባለቤት ናቸው። አቶ ሳሙኤል ዲግሪያቸውንም አልጨረሱም። 3 ወንዶችና 3 ሴቶች ልጆች ያሏቸው ሲሆን ከ30 ዓመት በላይ በትዳር ቆይተዋል። አሁንም ከባለቤታቸው ፈትለወርቅ ኢላላ ጋር እየኖሩ ነው። እጅግ ሃይማኖተኛና ጠንካራ ሰራተኛ እንደሆኑም ይነገርላቸዋል። መንግስት መንካት ከማይፈልጋቸው ቢሊዮነሮች መካከል አቶ ሳሙኤል አንደኛው ናቸው። አራተኛው የኢትዮጵያ ቢሊዮነር አቶ በላይነህ ክንዴ ናቸው። አቶ በላይነህ ክንዴ የአባይ ወንዝ መነሻ በሆነችው በጎጃም ሰከላ ወረዳ ነው የተወለዱትም። ኢትዮጵያ ውስጥ ከሚገኙ አስመጪና ላኪ ባለሀብቶች መካከል አንዱ ናቸው። በሰፊው የተሰማሩበት የሥራ መስክ ቡናና የቅባት እህሎችን ኤክስፖርት በማድረግ ላይ ነው። በላይነህ ክንዴ ለብዙ ሰዎች የሥራ ዕድል የፈጠሩና ሰፊ ቢዝነስ የሚያካሂዱ ናቸው። ጥሩ መሪና አስተዳዳሪ እንደሆኑም ይነገርላቸዋል። የበላይነህ ክንዴ አጠቃላይ የሀብት መጠን 4 ቢሊዮን ዶላር ነው። አቶ በላይነህ ክንዴ ዘይት ፋብሪካና የመኪና መገጣጠሚያ አላቸው። የመኪና መገጣጠሚያ ፋብሪካው በኦሮሚያ ክልል ገላን ከተማ የሚገኝ ሲሆን ከባድ ተሳቢና ትናንሽ መኪኖች እንዲሁም አውቶቡስ ይገጣጠማል። የአዲስ አበባው ኢትዮጵያ ሆቴልና የአዳማው ራስ ሆቴልም የአቶ በላይነህ ክንዴ ናቸው። እንዲሁም በቤንች ማጂ ዞን ሻህ በኦሮሚያ ክልል ገላን አካባቢ እንዲሁም የተለያዩ የኢንቨስትመንት ፕሮጀክቶችን በታጠቅ ትግራይ፣ ቤኒሻንጉል ውስጥ ይሰራሉ። መንግስት ከሚፈራቸውና አጥብቆ ከሚጠነቀቅላቸው ባለሀብቶች መካከል አቶ በላይነህ ክንዴ አንደኛው ናቸው። አምስተኛው የኢትዮጵያ ባለሀብት አቶ ወርቁ አይተነው ናቸው። አቶ ወርቁ አይተነው የተወለዱት ጎጃም ደብረ ወርቅ ሲሆን በብዙ ሰዎች ዘንድ ታዋቂ ናቸው። በፖለቲካውም ቢሆን ንቁ ተሳታፊ በመሆናቸው መንግስት ይፈራቸዋል ይባላል። ሰዎችን በመርዳትና አስቸኳይ የሆኑ ድጋፎችን በመስጠት ይታወቃሉ። ፋኖን ይረዳሉ እየተባሉም ይታማሉ። አቶ ወርቁ አይተነው ደብሊው ኢንቨስትመንት የሚባል ትልቅ ካምፓኒ ያላቸው ሲሆን ከዛ በተጨማሪ ደግሞ በቡናና የቅባት እህሎች ላኪነትም ይታወቃሉ። አቶ ወርቁ አይተነው ዛሬ የደረሱበት ደረጃ ላይ ለመድረስ ብዙ ውጣ ውረዶችን አይተዋል። በጣም ጠንካራና ጀግና ሰው እንደሆኑም ይነገርላቸዋል። ተጋፋጭ በመሆናቸው ምክንያት በኢህአዴግ ጊዜ በመንግስት ደጋግሞ ታስረው ነበርም። የአቶ ወርቁ አይተነው አጠቃላይ የሀብት መጠናቸው 3 ቢሊዮን ዶላር ነው። በለጋስነታቸው ይታወቃሉ። ከሰሞኑ እንኳን ለአንድ ቤተክርስቲያን ማሰሪያ 3 ሚሊዮን ብር ሰጥተዋል። ስድስተኛው የኢትዮጵያ ባለሀብት ቴዎድሮስ አሸናፊ ይባላሉ። ቴዎድሮስ አሸናፊ የመጀመሪያው የአገር ውስጥ ዘይትና ነዳጅ ድርጅት ባለቤትና ስራ አስኪያጅ ሲሆኑ
አጠቃላይ የሀብት መጠናቸው 2.7 ቢሊዮን ዶላር ነው። በአምቦ ከተማ የሚገኘውና ብዙዎች የሚያውቁት የአምቦ ድርጅት ባለቤት አቶ ቴዎድሮስ አሸናፊ ናቸው። አቶ ቴዎድሮስ ብዙ ማይታወቁና ስራቸውን በዝምታ የሚሰሩ በመሆናቸው መንግስት ላለመንካት ከሚጠነቀቅላቸው ሰዎች መካከል አንደኛው ሰው ናቸው። ሰባተኛው የኢትዮጵያ ቢሊዮነር ዑመር አሊ ይባላሉ። ዑመር አሊ ሌላኛው የሀገራችን ቢሊዮነር ናቸው። ዑመር ወደ ንግዱ የገቡት በደርግ ዘመን ሲሆን በ5000 ብር ካፒታል ነበር ንግድ የጀመሩት። ዑመር በስፋት የተሰማሩበት መስክ የፕላስቲክ ማምረቻ ፋብሪካ ዘርፍና አስመጪና ላኪነት ነው። ከዛ በተጨማሪ የቡና ላኪም ናቸው። የዑመር አጠቃላይ ሀብት 2 ቢሊዮን ዶላር አካባቢ እንደሆነ መረጃዎች ያመለክታሉ። ስምንተኛዋ የኢትዮጵያ ቢሊዮነር ሴት ሲሆኑ ሱራ እስማኤል ይባላሉ። ሱራ እስማኤል ኢትዮጵያ ውስጥ በዓመት ለመንግስት በሚሊዮኖች ግብር ከሚከፍሉ ህጋዊ የጫት ላኪዎች መካከል አንዷ ናቸው። ከጂጂጋ ከተማ የጫት ንግድ ተነስተው ለውጭ ገበያ ለማቅረብ የቻሉት እኒህ ሴት ኢትዮጵያ ውስጥ ከሚገኙ ቢሊዮነሮች መካከል አንዷ ናቸው። ከሴት ቢሊዮነሮች መካከል ደግሞ ቀዳሚ ናቸው። ሱራ በቀን ከ50,000 እስከ 60,000 ኪሎ ግራም የሚሆን ጫት ለውጭ ገበያ ያቀርባሉ። የሱራ አጠቃላይ ሀብት መጠን 1.5 ቢሊዮን ዶላር አካባቢ ነው። ጫት ለምስራቁ የሀገራችን ክፍል እጅግ ትልቅ የኢኮኖሚ ምንጭ እንደሆነም ይታወቃል። ዘጠነኛዋ የኢትዮጵያ ቢሊዮነር አኪኮ ስዩም ትባላለች። አኪኮ የታዋቂው የኮንስትራክሽን ካምፓኒ ባለቤት የስዩም አንበይ ልጅ ናት። አኪኮ ኦርካይድ ቢዝነስ ግሩፕ የሚባል ትልቅ ድርጅት አላት። ኦርካይድ በሀገራችን ትልቅ ፕሮጀክቶች ላይ እየተሳተፈ ግዙፍ ፕሮጀክት ነው። የአኪኮ አጠቃላይ ሀብት 1 ቢሊዮን ዶላር ነው። አስረኛ የኢትዮጵያ ቢሊዮነር ትልቅ ሰው ገዳሙ ይባላሉ። ትልቅ ሰው ኢትዮጵያ ውስጥ ካሉ ቢሊዮነሮች መካከል አንዷ ናቸው። ለበርካታ ዜጎችም የሥራ ዕድል መፍጠር የቻሉ ሰው ናቸው። ትልቅ ሰው በስፋት የተሰማሩበት በሆቴል ኢንቨስትመንት ላይ ሲሆን ኢትዮጵያ ውስጥ ያሉ የራዲሰን ሆቴሎች ባለቤት ናቸው። የትልቅ ሰው አጠቃላይ ሀብት 1 ቢሊዮን ዶላር ነው። እንደ አጠቃላይ እነዚህ 10 ቢሊዮነሮች መንግስትን ከጀርባ የሚዘውሩና ይህንም የሚያደርጉ ናቸው። አንድ መንግስት ምንም ያህል ጠመንጃ ቢታጠቅ ምንም ያህል ኃይል ቢያደራጅ ከባለ ሀብቶች ተጽዕኖ ፈጽሞ ሊላቀቅ አይችልም። እነዚህ 10 ቢሊዮነሮች በኢትዮጵያ ዕጣ ፈንታና በሕዝቡ ሕይወት ላይ እጅግ ትልቅ አቅም አላቸው። አበቃን። መልካም ጊዜ